ለ126ኛው የአድዋ ድል በዓል በሰላም አደረሳችሁ። የዛሬ 1888 ዓመተ ምህረት የካቲት 23 ቀን የሀገራቸውን ነፃነት የሕዝባቸውን ክብር ከራሳቸው ሕይወት በላይ አብልጠው የሚያዩት ኢትዮጵያውያን አባቶቻችን ወደር በሌለው ጀግንነት ሀገራቸውን አጸኑ። ክንዳችንን ሳንንተራስ በአፍንጫችን አፈር ሳይፈስ ኢትዮጵያ ሀገራችን በወራሪ አትደፈርም ብለው ዘርንና ብሔርን ጾታንና ሃይማኖትን ሳይቆጥሩ በአንድነት ተባብረው ሀገራቸውን በደማቸውና ባጥንታቸው ዋጇት። ዕውቀትን፣ ትዕግስትን፣ ጥበብን፣ ጀግንነትን የተላበሰው ንጉሠ ነገሥት አፄ ሚኒሊክ ነፃነት ወዳድ ሕዝባቸውን አስከትለው ለእኛ ለመጪው ትውልድ እንዲሁም ለመላው የጥቁር ሕዝቦች አድዋን የነፃነት ቀንዲል ድል በማይሻር በወርቅ ቀለም ጻፉ። ዛሬ ብዙ ሀገራት ነፃ የወጡበትን ቀን ሲያከብሩ፣ እኛ ኢትዮጵያውያን ግን የአድዋ ድል የድል በዓልን እናከብራለን። አድዋ የኢትዮጵያ ኩራት፣ የጥቁር ሕዝቦች የነፃነት እርሾ። አድራሻና ሰዓት እነሆ። ለበለጠ መረጃ በዚህ ስልክ ቁጥር ይደውሉ። እኛ በስፍራው እንገኛለን። አንተስ? አንቺስ? እናንተስ? እኛ የአባቶቻችን ልጆች ነን። ነጋሪት በመሬትና ክተት ሲባል ሰራዊት ጨለሞ ያየው ሰማዩን አዎ ጦቢያ ላይ በደሙ ሰራ ፀሐዩን